ተወዳጁ ድምፃዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ታዋቂው ድምፃዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ነገር ላይ እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም እኔ የኔ መላክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። ዝምባም ልጅ አይታል ኒውዮርክ የተጠየቀችው በወር 35,000 ያጠፋለሁ ያለችው የባለስልጣን ልጅ ይኸውልህ የፋሚሊም የሮያል ፋሚሊም ዘመድ የላትም። ጉምሩክ ነው አባቷ የሚሰራው ባይዘው ሲግጥ ነው የሚውለው። ይሄን ገንዘብ ሲግጥ ትላለህ እንዴ? ሲግጥ ሳይሆን ሲያሻግር ነው የሚውለው። መጋጥ አይደለም። ቢተውና ቢተው እኮ ጥሩ ነው። አጥንቱን እኮ የኢትዮጵያን ቢተውለት ጥሩ ነው። አጥንትን ፈሽቶ ይበላል። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በዚህ ሳምንት ከተሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ተወዳጁ ድምፃዊ ጎሳዬ ተስፋዬ በዛሬው ዕለት በራሱ ሶሻል ሚዲያ ላይ ያጋራው አንድ መልእክት አለ። እሱ ምንድነው? በዚህ ሰዓት በጠና እንደታመመም ገልጿል። በሌላ በኩል ደግሞ ዶንኪቲዩብ ሰሞኑን አደጋ ላይ እንደነበረ ራሱ እሸቱ መለሰ ዶንኪቲዩብ ባለቤት ሲናገር እንደነበረም እናስታውሳለን። ይህ የሆነበት ምክንያትም እንግዲህ የተለያዩ ሰዎች እስከዛሬ ድረስ በተለያዩ ሰዎች ላይ የሰራው ግፍና በደል ዛሬ ላይ በራሱ ላይ ደርሱበት ነው ሲሉም እንግዲህ ሀሳባቸውን እየሰጡ ይገኛሉ። እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ እንችላላችሁ። ወደ ቪዲዮ ቅድሚያም እንግዲህ ኮሜዲያን እሸቱ መለሰ ወይም ደግሞ የዶንኪቲዩብ ባለቤት በዚህ ሰዓት ዶንኪቲዩብ ቻናል ላይ አደጋ ላይ እንደሚገኝ ሁላችሁም ታውቃላችሁ እያለም እንግዲህ ያስተላልፈው መልእክት ነበረ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው? የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071 97 63 387 አስገቡልኝ። 5ም 10ም ግን አሁን ዶንኪቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ዶንኪቲዩብ ቻናሉም እንግዲህ አደጋ ላይ የደረሰበት ምክንያት እስከዛሬ ድረስ ሰዎች ላይ ያደረሰው በደል እንዲሁም ደግሞ ግፍ ዛሬ በሱ ላይ ደርሱበት ነው ሲሉም እንግዲህ የተለያዩ ሰዎች ሀሳባቸውን እያነሱ ይገኛሉ። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ነገር ላይ እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም እኔ የኔ መላክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እሸቱ መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተክርስቲያንን ደጋግሞ ከመዝረፍ፣ ከቤተክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል።
ቤተክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ ባጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት ርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችም ወደ ቤተክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ በአንቢያበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተክርስቲያን አስጠግተዋት የቤተክርስቲያንን ነገር ቢያስተምሯት እሷም የቤተክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀኩ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድን ነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። በዚህ ጉዳይ ዙሪያ አሉታዊ ወይም ደግሞ አዎንታዊ ተጽዕኖ ያላቸውን መረጃዎችን የሚያስተላልፉ እሸቱ መለሰ አድናቂዎች ያስተላልፉት መልእክት አለ። እሱን ቪዲዮ ተመልክተን እንመለሳለን። አይንህን አውጥተህ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን። ግዴታ
ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝ። ኦኬ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴን ስለ እሸቱ መለሰ ወይም ደግሞ ስለ ዶንኪ ቲዩብ መረጃ ብቻ ሳይሆንም እንግዲህ እስከዛሬ ድረስ የተለያዩ እንግዶችን ወይም ደግሞ ሀሳቦችን ሲያቀርብ የነበረው የእግረኛው ሚዲያ ባለቤትም እንግዲህ በዚህ ጉዳይ ዙሪያ የሚደር ነገር አለ። እሱም ቪዲዮ ተመልክተን እንመለስ። እኔ እሸቱን አላስረገምኩም፣ እርግማንም የለውም ፕሮግራሙ። እሺ ይሄን ማረም አለብሽ። ሁለተኛ ከባቴ አበሳ ኃጢአት መሸፈን የወንድምህን ነው። ደስ ይላል ግን ቃሉ ደስ ይላል። ለምን አላረከውም አንተ? በመጀመሪያ ኃጢአት ሰርቷል ብዬ አላምንም። እሸቱ ቀድሞ ነገር ኃጢአት መስራትና ኃጢአቱን መሸፈን ኃጢአት ሸፋኝ ነኝ ብሎ የሚመጣው መጀመሪያ ኃጢአት ተሰርቷል ብሎ ሲታመን፣ መጀመሪያ ደግሞ ኃጢአት ሸፋኙ ራሱ በኃጢአት ውስጥ ነው አይደለም የሚለው ደግሞ ሌላ ጥያቄ ነው። ግን ደረገኝ የሚልም ልጅ አይደለም። በጣም የታደሰና አስተዋይ ልጅ ነው። ይሄን ቪዲዮ በጣም እርግጠኛ ነኝ ከቲክቶክ በተቆራረጠ ብቻ አይቶ አያልፈውም። ስሙ እንዲህ ቁጭ ብሎ ያየዋል ሙሉውን። ምክንያቱም ከኛ ወስዶ ቪዲዮ ሰርቶ የለ ስሙ ተነስቶ ርዕስ ላይ ተምሌል ላይ የሱ ተጠቅሶ ተሰርቷል። ሙሉውን ሲያየው ተረድቶ ነው የሚወጣው እንጂ እንደነዚህ አባት አሁን ቀደም እንደጠቀስኩልሽ አባት እንዴት ከባቴ አበሳ አይሆኑም እንዳሉት እንደዛኛው እኔን የሱን ኃጢአት እንደው ቢሆን እንኳን እንዳሉት እንዴት ኃጢአቴን አይሸፍንም ቢኖር እንኳን ስተት ብሎ የሚረዳ አይደለም። ስራውን ነው የሰራው። ይሄ ሚዲያው ላይ ያለ ነው። ነገ እኔም እንዲህ አይነት ነገር ልሰራ እችላለሁ ብሎ እንዲያውም በደንብ እኔ በቦታው ብሆን እኔ ጠያቂ ብሆን እኔ እንኳን በትህትና በማፈር ማላነሳቸውን ጥያቄ እኔን ወክሎ አንስቶልኛል እና የሙያ ከባቴ አበሳነቱን ሰጥቶኛል። የጽድቅና ኩነኔውን ትተይና ማለት ነው የሙያ ወደ ሌሎች መረጃዎች ስናልፍ ደግሞ በዛሬው ዕለት የተሰማ አንድ አሳዛኝ መረጃ አለ። እሱ ምንድነው? ተወዳጁ ድምጻዊ ጎሳዬ ተስፋዬ በዚህ ሰዓት በጠና እንደታመመ እንግዲህ በራሱ ሶሻል ሚዲያ ያጋራው መልእክት እሱን ቪዲዮ ተመልክተን እንመለስ። ተወዳጁ ድምጻዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ታዋቂው ድምጻዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። ድምጻዊ ወደ ሀገሩ መመለሱንና የጤና መታወክ እንዳጋጠመው ያሳወቀው በይፋዊ የማህበራዊ ትስስር ገጹ አማካኝነት ነው። ጎሳዬ በፌስቡክ ገጹ ላይ ባሰፈረው አጭር መልእክት ታምሜ ገባው ስለሁሉ ግን እግዚአብሔር ይመስገን በማለት የገጠመውን የጤና እክል ከምስጋና ጋር አያይዞ ገልጿል። ድምጻዊው ከመልእክቱ ጎን ለጎን ከኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶግራፍ የለጠፈ ሲሆን መልእክቱ እንደተሰራጨ በበርካታ አድናቂዎቹ ዘንድ ድንጋጤን ፈጥሯል። ተወዳጁን ድምጻዊ ኮመንት ላይ ጨርሶ ይማርህ በሉት። ነገ መንገደኛ የኔ ያለ ተጓዥም ብትሆኚ አይና ጎሳዬ ተስፋዬም እንግዲህ ይህንን መረጃ ያስተላለፈ
ከለንደን ያዘጋጀውን ኮንሰርት ዝግጅቱን አጠናቆ ወይም ደግሞ ስራውን አጠናቆ ወደ ሀገሩ ሲመለስ ነው። ድምፃዊ ጎሳዬ ተስፋዬም እንግዲህ ሁላችንም እንደምናውቀው ለህዝብ እጅግ በጣም ተወዳጅ የሆኑ ስራዎችን በማድረስ ነው የምናውቀው። ሁላችንም ፈጣሪ ማር እያልን እንግዲህ መልካም ምኞታችንን ኮሜንት ላይ እናስቀምጥለት። ሌላው ደግሞ እንግዲህ አንዲት ኢትዮጵያዊት በውጭ ሀገር ያደረገችው ቃለ መጠይቅ እጅግ ብዙዎችን እያነጋገረ ይገኛል። ይህ ምንድነው? እስኪ ቪዲዮን ተመልክተን እንመለስ። ዝምባም ልጅ አይተሃል? ኒውዮርክ የተጠየቀችው በወር 35,000 ያጠፋለሁ ያለችዋ የባለስልጣን ልጅ የፋሚሊም የሮያል ፋሚሊም ዘመድ የላትም። ጉምሩክ ነው አባቷ የሚሰራው። ባይዘው ሲግጥ ነው የሚውለው። ይሄን ገንዘብ ሲግጥ ትላለህ እንዴ? ሲግጥ ሳይሆን ሲያሻግር ነው የሚውለው። መጋጣ አይደለም። ቢተውና ቢተው እኮ ጥሩ ነው። አጥንቱን እኮ የኢትዮጵያን ቢተውለት ጥሩ ነው። አጥንትን ፈሽቶ ይበላል። ስማ 35,000 ማኒፌስት አደርጋለሁ ብላ ትፎግራለች። እነዚያ ደግሞ እህቷ ዊንታ ትባላል። ውሸታሞች ብታያቸው ውሸታም ትግሬዎች ናቸው። እንዴት እንደሚዋሹ አንደኛ $35,000 አታጠፋም። አደዳ ነው፣ ግን ገንዘብ አላቸው። እነዚህ ልጆች እኮ ሮያል ፋሚሊ ነን ብለው እኮ አሜሪካኖች ሲያታሉ የነበሩ ናቸው። ቪዲዮአቸው የድንጋይ ተሸካሚ ልጆች ናቸው። ስናጠናቸው ድንጋይ የሚሸከሙ ናቸው። ዞሮ ግን አባቷ ጉምሩክ ነው የሚሰራው። አዎ ገንዘብ ያን ያህል ውሸቷን ነው። $35,000 ልታጠፋም አትችልም። ዝምባም ኢትዮጵያ ኢምፖርት የሚመጣውን እሱ በሱ ነው የሚያልፈው ማለት ነው። ኤኒ ኢምፖርት አገር ውስጥ ታዲያ እሱ ነው ሲያስተላልፍ። አንድ ነጋዴ ቀድሞ ይይዝብሃል ማለት ነው። ይይዝብና እንደ ኤሌክትሮኒክስ በጠቅላላ ያግድብሃል። የሌሎች ከወጣ በኋላ ያንተን አውቆ ያዘገየዋል። በዛ ትከፍለዋለህ። ስከፍለው ደግሞ በካሽ አይቀበልህም። በቃ በዶላር የሆነ ቦታ እዚህ ያስገባ ይልሃል። በቃ እንደዚህ እኮ ይህንን አብይ አህመድ የማይ እንዳይመስል፣ እሱም ሌባ ስለሆነ ነው። በሙሉ የሁሉ የምታያቸው የዘራፊ ልጆች ናቸው። መረጃውንም እንግዲህ እንደተመለከትነው ኢትዮጵያዊ ሆኖ በወር እንደዚህ አይነት ወጪ ያወጣል ብሎ መገመት እጅግ በጣም የሚከብድ ነው። እናንተስ ይሄንን ሐሳብ ተሰሙ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን እዛ ሄዶ እሸቱ ላይ መርዝ ሲያስረጨዋል። በቃ እሸቱ ባጠፋበት ሁሉም ተናግሮታል። እሸቱ አጠፋ ተባለና ምን ጠየቁ እነዚህ አባቶች? ይቅርታ አጥፍቻለሁ ይቅርታ አለ። ደግሞ የኦርቶዶክስ ወንድምና እህቶች ከማንም በላይ በይቅርታ የሚያምን እምነትም ነው ቤተሰብም ነው። በይቅርታ ያምናል። ያንን ነገር አስደርጓል። እግረኛው ሚዲያ እነዚህ ኢንተርቪው የሚያውቁ ሰዎች አይደሉም። ገዳም ለአምላካቸውን ሲያመሰግኑ ከአምላካቸው ጋር ብቻ ግንኙነት ያላቸው ሰዎች ናቸው። ኢንተርቪው ላይ አምጥተህ ሌላ ነገር ኦርቶዶክስ እንዲባል የሄድክበት መንገድ በጣም ያማል። እግዚአብሔር ምስክር። በጣም ነው የሚደብረው በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን እዛ ሄዶ እሸቱ ላይ መርዝ ሲያስረጨዋል። በቃ እሸቱ ባጠፋበት ሁሉም ተናግሮታል። ወጣ እሸቱ ይቅርታ ጠየቀ፣ አከተመ። ሌላ ምንም ነገር የለም። ሄደ ግን እዛ ወዳጅ መስለ ለመሸቀል በየገዳማቱ አሁን ቢዝነስ ጀምረዋል። ይሄን ያህል ዓመት ይኸው እንደው ስሙ ብዙ ጊዜ ያው ደመመራር ነው። ዘመድኩን በቀለ ደመመራር ስለሆነ እንጂ ይሄን ያህል ዓመት የገዳም አባቶችን በሚችለው መልኩ እያሳገዘ እያስረዳ አንድም ቀን አስቀርጸ ላክልኝ፣ እንዲግቡና ኢንተርቪው አድርጉልኝ፣ ቢዝነስ ሸቅሉልኝ ምናምን ሲል ሰምቼው አላውቅም ዘመድኩን። እዚህ ያሉት ግን ኢትዮጵያ ላይ እንዴት እንደሚመቀኛኙ በጣም አይ የእንትና ልንገር የእሸቱን ልንገር ኮሜዲያን እሸቱ ታስታውሳለህ? ማን ነው ስሟ ላይ ጓልክባት? ማን ነው ስሟ ጠፋኝ። ባምቢ
ባምቢ ላይ ጓልክባት ታስታውሳለህ? ወር ሳይሞላው አንተ ላይ ወቀሳ መጣ። አየህ ሰው ላይ የመፍረድ ማንነት ራስ ላይ ይዞ ሊመጣል። ጻድቅ ተጫውተህ በጣም የቤተ ክርስቲያን ተቆርቋሪ ሆነ ጓ ብለህ መጣ። እሷ በቃ ጥላ ሄደች። ወር ሳይሞላው አንተ ምን ውስጥ ገባ? አጣብቂኝ ውስጥ ገባ። እግዚአብሔር ያያል። ለሁላችንም ስላልተገለጠን እንጂ በእግዚአብሔር ፊት የምንቆም ድፍረት የለን። we don't ሁላችንም ኃጢአተኞች፣ ሁላችንም በዳዮች፣ ሁላችንም ብዙ ችግር ያለብን ነን። ባምቢን እንደዛ መውጫ መግቢያ ስታሳጣት የነበርከው ሰው አንተ ዳግመኛ ደግሞ የይቅርታ ቤተክርስቲያን ተሳስታል ብላ ቤተክርስቲያን ስትወቅስ እንደገና ደግሞ እግረኛው መጣ እንደዚህ። ስለዚህ አሁንም እኔ እንደ ሐሳብ የምጠይቀው ምንድነው? ፕሊዝ ገዳማት ላይ ቪዲዮ እየቀረጻችሁ ባትልኩልን፣ ባትሸቅሉ፣ በገዳማት ላይ ገንዘብ ለመስራት ባትሟሟቱ፣ ሆዳሞች ስለሆናችሁ። እኔ ሰበልማኝ ነኝ ባይዘው እና ሰራሁት አትሊስት ምናምን ኢንፍሌሽኑን ምክንያት በማድረግ እያልኩ ከዚህ ቀን ወደዚህ ጋር እዚህ ጋር ቁርሴን ምሳዬን እዛ ጋር በበላ ብዬ ሳባዛው 9.8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ረጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ግማሹን እንኳን መልስልኝ፣ ይሄን መልስልኝ። ጨዋታ አዋቂ ነህ፣ ጓደኞች ታማኝ ነው ይሉሃል። 36 ዓመት በተዳር ሆነ እንጂ ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል። አዎ ምስክር ሬስቶራንት። ምስክር ማለት ምንድነው ጎተራ ጋር ኦሜርላ ሆቴል ኦሜርላ ስራው እሱ ስራ አለች። በቃ አንድ ቦታ ላይ እዛ ቦታ ነው የምበላው። በቃ ከዛ ውጭ በልቼ አላውቅም። ሌላ ቦታ ብሄድ እንዳልኩ በቃ ቺት ያደረኩ ነው ይመስለኝ እነሱን ምግብ ቤቶች ደግሞ ሌላ ቦታ አይደለም። ምርጥ ነገር ቢሆን እንኳን አይመቸኝም። በቃ ሰበብ ፈልጌ ነው ቦታው። ስለዚህ አሁንም ይቀጥላል። አጠቃላይ ይሄን ሁሉ አመት በምስክር ሬስቶራንት የበላው ምግብ በገንዘብ ቢተመን ምን ያህል? በገንዘብ ቢተመን አንድ ጊዜ እኔ ሰበልማኝ ነኝ ባይዘው እና ሰራሁት አትሊስት ምናምን ኢንፍሌሽኑን ምክንያት በማድረግ እያልኩ ከዚህ ቀን ወደዚህ ጋር እዚህ ጋር ቁርሴን ምሳዬን እዛ ጋር በበላ ብዬ ሳባዛው 9.8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ረጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ግማሹን እንኳን መልስልኝ፣ ይሄን መልስልኝ። አንተ ሲያገኘው እርካታ ገዝተህ እንዴ? አዎ ምስክር ተስፋዬ ካለ ጨዋታ አለ። ብዙ ጊዜ እንደ የሚከተሉ ወዳጆች አሉ። ምንድነው ሚስቱ? ማንች ባቀ እኔ ነገሩ ሙዚቃ ብዙም የለውበትም። የእምነቴን ጉዳይ እንደዛ አይደለም። ግን አንዳንዴ አልፎ መኪና ውስጥ ምናምንም አዳምጣለሁ። እቺ ማንች ዛፍ ምንድነው ጥላ እንዳለበት ዛፍ ሰው ከቦት ይውላል የሚል ግጥም ሰማው። ፍቅር አዲስ ነቃት። አዎ ጥላ እንዳለበት ዛፍ ሰው ከቦት ይውላል። አዎ በቃ እኔ ጥላ ያለው ዛፍ ፍቅር አዲስ ዘፈን ክሊፕ ያው ሰው ሞዴል ነው። በጣም መጽሐፍህን አየሁት። የባሻው ወጎች እንዴት ነው? በጣም ሁለተኛ በጣም በሚገርም ሁኔታ እንግዲህ አስተዳደግህ አለ እዚህ ውስጥ የወታደር ልጅ መሆን የተለየ ስሜት ይሰጣል። የባሻዬ ወጎች በነገራችን ላይ ባሻዬ የተስፍሽ አባት ስም ነው አይደል? የማዕረግ ስሙ ነው። ባሻ ባሻዬ ብለህ ቀጠልክ በዛው። ስሜን ባሻዬ ብዬ በራሴ ተስፋ ያለማርያም የሚለው ፌስቡክ እንትኔ ግን ስጽፍ በባሻዬ ነው። ሰው የሚያቀኝ በባሻዬ ነው። አሁንማ ሚስቴም ራሷ ባሻዬ ትለኝ ጀመር። ወይ ትላታል። ምን አባት ይደርግ ምናምን ቀረና ባሻዬ ስትለኝ ግን ይሄን ያህል ዓመት በትዳር ስትቆዩ መጀመሪያ አካባቢ ያን ፎቶ በነበረበት ጊዜ ማን ነበር የምትል? ቴስ። ከዛ በኋላ ማን ላይ ስትወልዱ ማን አለች? ያው ነው ቴስ ብሎ ቀረና ቴስ የሚለው እያለ መጣ። አሁን መጨረሻ ባሻዬ ነው። በመሀል ዘላ ነው ባሻ ውስጥ የገባችው። ከቴስ ወደ ባሻዬ ደስ ሲሉ እኮ ባሻዬ ሲሉኝ ደስ ይለኛል እኔ። ምክንያቱም እዚህ መጽሐፍ ላይ ሳነበው የከረማታ ጉዳይ ብዙ ሰዎችን ቀልብ ይሰባል። ምክንያቱም አንድ አዳራሽ ውስጥ ነበር በልጅነታችሁ ያሳለፋችሁት። የወታደር ልጆች ናቸው። ወላጆቻችሁ ስራቸው ምን ነበር? አባቶቻችን ያው እንደሚታወቀው ወታደሮች ናቸው።
እናቶቻችን የቤት እመቤት ናቸው። እንደ ማንኛውም እናት የቤት እመቤት ናቸው። የምንኖረው ያው አንድ ትልቅ አዳራሽ አለ እንደተናገርነው ከዚህ በፊት መጽሐፍ ላይ እንዳለ መሿለኪያ 4ኛ ክፍለ ጦር መሿለኪያ ጋር ነው አዳራሹ። የዚህን አሁን አለንበት የዚህን ትንሽ አንድ ይጨምራል። በዚህኛው በኩል 22 ቤት፣ በዛ በኩል 22 ቤት ነው። 22 ቤት ማለት እቺና 3 በ3 3 በ4 የምትሆነች በቃ እዛ ነች። በሩ አንድ ትልቅ እንደ ሚኒባስ በር የሚገፋ እንጨት በር ነው። ይሄ ነው ከረማታ። በሩን አየኸው? ግንብ ነው በሩ ያውና እንዲያውም ፎቶግራፍ አንሺው። ይሄ በ1967 ያ የኢትዮጵያ አብዮት ምናምን ፈንድቶ እና እንደዛ ነው። ከዚህ ውስጥ ግማሹ የለም። ይሄ ከረማታ በር ነው። በዛ በኩል ድንገት አንድ ባለ ካሜራ አለፈ። ደጉ ሳምራዊ ያልኩት በእኛ ዘመን ያው ካሜራ ችግር ነው። ፎቶ ተነስተህ ትኬት ይሰጥሃል። ትኬቷን ይዘህ ከአንድ ወር በኋላ ነው የምትመጣው። ኤዲቲንግ የለማ። ከአንድ ወር በኋላ ትኬቷን ስንቀባበል ተሻሽታ ትቀዳደዳለች አንዳንዴ። እሺ በቃ እሷ ይዘህ ፎቶ እንደሆነ አናየውም። ግማሹ አንቀላፍቶ ሊሆን ይችላል። ኤዲት የለም፣ አይደገምና በዛ ሲያልፍ የማን ነው መሰለህ? ይሄ ጓድ መንግስቱ ኃይለማርያም ፎቶግራፍ አንሺ ነው። እሺ እሳቸው እኛ ግቢ አልነበሩ? ከጋሽ አጥናፉ አባተ ጋር እኛ ግቢ ነበሩ። ወታደር ልጆች ስለሆነ ኢትዮጵያ መሪዎች ሆነው ከኛ ጋር ከከረማታ አለፍ ብሎ ነው ተዛው ግቢ ውስጥ እና በዛ ሲያልፍ እነሱን አንስቶ ጨርሶ በዛ ሲያልፍ ነው ልጆች ተሰብስበው ብሎ። ለማንኛውም ቤተሰቦች ለዛሬ ይላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርኩበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ